ሰው ሲባል ያወቀውን ያክል ነው። ያወቀውን ያክል ግን መመለስ እንዲችል ሰብኮንሽስ የሚለውን አንጎሉን መቆጣጠር አለበት። ብንፈልግም ባንፈልግም አንጎላችን እስካለ ድረስ እና እንዲሁ ነቅተን እስካለን ድረስ እናስባለን። ከዛ ምንድነው የምናስበው ነው ዋናው ነጥብ። ምን አሰባችሁ? አታስቡ ስል ምን ነበር እያሰባችሁ ነበር? ስላለማሰብ። ቢያንስ ስላለማሰብ ታስባለህ። አለማሰብ ላለማሰብ እንዴት ይቻላል? እሺ አንጎል ሁልጊዜ ስራ ላይ ሰው አንደኛ ሁለት ነገሮችን እኩል ማሰብ አይችልም። በራስ መተማመን ማለት ከጓደኛ ጋር መወዳደር አይደለም። በፍጹም ከራስ ጋር ከትናንትናዬ ዛሬ ምን አዲስ ነገር አለ? ምን ጨምር? ምን አዲስ ነገር ለራስ ነው። ከበጣም ሰነፍ ተማሪነት ወደሆነ መልካምነት። ሰነፍ ግን የሚባል ነገር የለም። ቶታል በዓለም ላይ ብቻችሁን ናችሁ። በመጀመሪያ ከራሳችሁ ጋር ብቻ ነው መወዳደር። ይመች፣ አሪፍ፣ ጥሩ አረግ ብላችሁ ገንጠል ማለት ነው ቶሎ። እንደዚህ አይነት ወሬ ስለሚረብሽ ይሄን አድርጉ። ኮንፊደንት በራስ መተማመን፣ ራስን ማመን፣ ለራሳችሁ ብቻ መሆን። በዓለም ላይ ብቻችሁን ናችሁ። የራሳችሁ ጭንቅላት፣ የራሳችሁ ሚዛን፣ የራሳችሁ መንገድ፣ የራሳችሁ እውነት፣ እሱ ላይ መተማመን